ቀጥታ ከጫካ ቅጠል ስንለብስ እንደነበርንና ከቅጠል መልበስ እነሱ ሀገር ሄደን ራሳችንን ልንቀይር እንዳዘጋጀን አድርገው ነው የሚያስቡ። በጣም የሚያሳዝነው ከዚህ የሚሄዱት ልጆች መንገድ ላይ እናገኛቸዋል። ያልተማሩ ልጆች ወይ ከገጠራማው ክፍል የመጡ ልጆች ስለሆኑ መንገድ ላይ ሲወጡ ደግሞ ዝም ብለው መንገድ ላይ እያወሩ መሄድ አይደለም። ልብሳቸውን አውልቀው ራቁታቸውን መለመላቸውን የሚሄዱ። እኔ 13 ዓመት እዛ ስኖር ምን አመጣሃል፣ ምን አግኝታል፣ ምን ቀይረሃል ብትሉኝ የሚታይ ነገር የለም። ያደኩት እዚህ ሽሮ ሜዳ አካባቢ ነው። ያው እንደመነሻ እንዳቀረበውም ካለብኝ የኢኮኖሚ ችግርም ሌሎች ተዛማች በሆኑ ምክንያቶች የግድ ራሴን መደጎምና ሌላ በኔ ስር ሊፈጠር ወይም ደግሞ እንደ ኃላፊነት ወስጄ ልደግፈው የሚችለውን ቤተሰቤን ለመደገፍ የነበረኝ አንድ አማራጭ ከዚህ ሀገር ወጥቶ በሆነ ሀገር ላይ ሄዶ መስራት ነበርና እኔ ደግሞ ካለኝ ልምድ ወይም ደግሞ ችሎታ እውቀት የተነሳ ያለችኝ ብቸኛው አማራጭ አረብ ሀገር ስለነበረች ሌላ አማራጭም ስላልነበረኝ ቀጥታ ወደዛ ነው ሄድኩት። ሲሄድ እንግዲህ የሄድኩት ሊባኖስ ነው። ወደ 2010 አካባቢ ነው ሄድኩት። አጠቃላይ 13 ዓመት ኖር ያለኝ ሊባኖስ ላይ ከመጣሁ አንድ 3 ዓመት ሆኖኛል። ለመጀመሪያ ጊዜ ሲሄድ ያው መጥቼ ልምዴንም እንዳካፈላችሁ የተፈለገበት ዋናው ምክንያት የሄድኩበት መንገድ ህጋዊ ባለመሆኑ ምናልባት ፓስፖርት ሊኖረኝ ይችላል፣ ግን የሄድኩበት መንገድ ትክክለኛ ባለመሆኑ እሱን እንድታውቁትና እናንተም የኔን የህይወት ልምድ ወይም ደግሞ የሌሎችን የህይወት ልምድ ወስዳችሁ ውሳኔያችሁን እንድታስተካክሉ ነው። እኔ ከዚህ ሄድኩት እንግዲህ ትራንዚት እያደረኩኝ በኬንያ በዱባይ አድርጌ ነው ሊባኖስ የገባሁት። ምክንያቱም ሊባኖስ ካሉት የአረብ ሀገራቶች መካከል ከሀገራችን ጋር የሰራተኛ ልውውጥ ወይም ደግሞ የሁለትዮሽ የስራ ግንኙነት ስምምነት የሌላት ሀገር ስለሆነች የነበረኝ አካሄድ እንደዚህ ዙሪያ ጥምጥም ነበር ማለት ነው። ከዚህ እንደሄድኩኝ ቀጥታ ኬንያ ነው የሄድኩት። ኬንያ ለ24 ሰዓት ያክል ነው ኤርፖርት ውስጥ የተቀመጥኩት። 24 ሰዓት ኤርፖርት ውስጥ መቀመጥ አይቻልም። በምን ተአምር 24 ሰዓት እንደተቀመጥኩ እኔም አላውቀውም። ግን የወሰዱኝ ሰዎች ይህንን ፕሮሰስ ሁሉ ተከትለው ወይም ደግሞ የኔን እዛ መድረስ ስለሚያውቁ እነሱ ናቸው ሁሉም ነገር የሚፈጽሙ የነበሩት። 24 ሰዓት አንድ ኤርፖርት ውስጥ መቆየት አይቻልም። 4 ሰዓት እንኳን ሲሆን አውስ የምትቆይ ከሆነ ወይም 6 ሰዓት ከሆነ ሆቴል ነው የሚቀመጠው። ግን ከ24 ሰዓት በኋላ ወደ ዱባይ ሄድኩኝ። ዱባይም ትራንዚት አድርጌ አንድ 6 ሰዓት ነው ምናምን 5 ሰዓት ከምናምን አካባቢ ቆይቼ ነው ወደ ሊባኖስ የገባሁት። እና እዛ ከገባው በኋላ በእርግጥ እዛ ባለቤቴ ያለች እዛ ከገባው በኋላ ግን ያው እኔ የሄድኩት ቀጥታ ቀጣሪዎች ወይም የወሰዱኝ ሰዎች ጋር ሳይሆን በቢሮ በኩል ስለሄድኩኝ እነሱ ያዘጋጁት ሰው ስለነበረ በዛ ሰውዬ ነው እዛ ሀገር የገባሁት። ግን ያው የግድ ስራ መፈለግ ስለነበረብኝ የወሰዱኝ ሰዎች ስለማይቀጥሩኝ እንጨት ቤት ነበር የተቀጠርኩት። ምናልባት እንግሊዝኛ በመቻሌ በጣም ከፍተኛውን እህቶቻችን የሚቸገሩትን ችግር ላልቸገር እችላለሁ። በዛች በአጭር ጊዜ ውስጥ 4 ወር ከምናምን ነው እዛ እንጨት ቤት የሰራሁት። ከቤይሩት ርቆ የሚገኝ ሀሌት የሚባል አካባቢ ጅቤል ምናልባት ሰምታችሁ ከሆነ ተመላሾች አላችሁ እዚህ ውስጥ አላችሁ? ሊባኖስ የነበራችሁ ሰዎች አላችሁ? ሌላ አረባ ኤኒዌይስ ግን ከከተማው ትንሽ የሚርቅ ነው። ከአንድ ሰዓት ተኩል እስከ 1 ሰዓት ከ45 አካባቢ የሚርቅ ነው። ሄጄ 1 ሳምንት እሱ ቤት ቆይቼ መምጣት ነው የነበረብኝ ወደ ከተማ ማለት ነው። ቤት አለን። ባለቤቴ በአጋጣሚ አሰሪዋ የሰጠቻት ትንሽ ቤት ስለነበረች እዛ ነበረ ቅዳሜና እሁድን የምናርፍበት የነበረው እና 1 ሳምንት ሰውየው ጋር መቆየት ነበረብኝ። ሰውየው ጋር የምቆየው መመላለስ ስለማልችል ነው። ጠዋት በሰዓቴ መግባት አልችልም፣ ማታም ራሱ ከዛ ተነስቼ ቤት መድረስ አልችልም። ስለዚህ ያለኝ አማራጭ ሰውየው ጋር መቆየት ነው። ሰውየው የሚፈልገውም ይሄን ስለነበረ ማለት ነው። ጠዋት 12 ሰዓት እነሳለሁኝ፣ ማታ 12 ሰዓት ነበር ወደ ክፍሌ የሚገባ የነበረው። እንጨት ቤት ነው እና በጣም የሚያሳዝነው ግን እኔ እዛች 4 ወር ከምናምን በሰራሁባት ጊዜ ውስጥ ግን እውነት ነው የምነግራችሁ። አረብ ሀገር ሄዳችሁ የመጣችሁ ሰዎች የምናገረው ነገር ሐሰት እንዳልሆነ ትረዱኛላችሁ። አገራችን ፀሐይ የሚወጣ አይመስላችሁም? አገራችን እንደነሱ አይነት ግራውንድ ፕላስቱ ወይም መሬት ላይ ያለ ቤት ድንጋይ ቤት ያለ እንኳን አይመስላቸውም። ውሃ ባህር ከቤታቸው ባህሩ ይታያል። ይሄ ነጭ ባህር በደንብ ይታያልና ባህር እንደዚህ ወንዝ ምናምን ያለን አይመስላቸውም። ጥያቄያቸው ራሱ በእውነት ነው የምነግራችሁ ሞራላችንን የሚሰብር ነው የነበረው። ቀጥታ ከጫካ ቅጠል ስንለብስ እንደነበርንና
ከቅጠል መልበስ እነሱ ሀገር ሄደን ራሳችንን ልንቀይር እንዳዘጋጀን አድርገው ነው የሚያስቡኝ ነበር። በጣም ነበረ የምበሳጨው። አዲስም ስለሆንኩኝ የሰዎችንም ባህሪ ስለማላውቀው የሚናገሩት ነገር በቃ ደሜን ነበር የሚያፈላኝ። ግን ሰራተኛ ስለሆንኩኝ ያላቸውንም ፓወር ስለማላውቀው የግድ ዝም ብዬ መቀበል ነበር የነበረብኝ። ስራው በጣም ከባድ ከመሆኑ የተነሳ 4 ወር ከምናምን ከሰራው በኋላ ግን ለሕክምና ብዬ ወደ ቤይሩት መጣሁ። ተመልሼ አልሄድኩም ሰውየው ጋር። ከዛ ደወለልኝ በሳምንቱ ነው ምናምን። ሲደውልልኝ ነገርኩት፣ እንደዚህ ሐኪም እረፍት ማድረግ አለብህ፣ ወገብህ በጣም ስለተጎዳ እረፍት ማድረግ አለብህ ብሎኛል ምናምን አልኩት እና አለኝ እና በቃ ከዚህ በኋላ አልመጣም ሌላ ሰው ፈልግ ስለው ከሰክተህ ያሻር ሙጣ ነው ያለኝ ማለት ነው። ታውቁታላችሁ። እና ማዕት ነገር ነው የሰደበኝ ሰውዬው። ምንም አያደርገኝም። ኦልሬዲ የራሴን ውሳኔ ወስኜ ከሱ ርቄ ነው ያለሁት። ግን የባለቤቴ ሴትዮ ነበረች እዛ ቤት ያስቀጠረችኝ። ነገርኳት ያለውን ነገር ችግር የለውም ማለት ነው እሷ። እሱ ግን በጣም ብዙ እንደውም ፈርቼ ነበር የሆነ ነገር ያደርገኛል ብዬ፣ ምክንያቱም በጣም ብዙ ኮኔክሽን ስላለው እዛ ሀገር ላይ ብዙ የሚያውቃቸው ባለስልጣኖች ስለነበሩ። ግን አልመጣም። ከዛ በኋላ ግን ከወጣው በኋላ አካባቢውን ማየት ጀመርኩ። ሊባኖስ ላይ ያሉት የኛ ሀገር ልጆች አኗኗራቸውን ከሰዎች ጋር መግባባት መተዋወቅ ጀመርኩኝ ማለት ነው። ለወንዶች የተሻለ አማራጭ አለው ሊባኖስ። ምክንያቱም በውጪ መስራት ከቻልኩኝ ሌሎች ቢዝነሶችን መስራት ስለምችል በውጪ መስራቴ ለኔ አማራጭ ነው። ግን ስለማላቀው ሰውም ስለማላቅ የግድ ከሰዎች ጋር መተዋወቅ ስለነበረብኝ እና አጋጣሚውም የፈጠረኝን እድል ከሰዎች ጋር የመተዋወቅ ስለነበረ ብዙ ሰዎችን ማወቅ ቻልኩ። በአጋጣሚው ደግሞ አንድ እዛ ሀገር የሚታወቅ ልብስ ቤት አለ። እዛ ልብስ ቤት በጽዳትነት ተቀጠርኩኝ። ምንም አረብኛ ጆሮ የሚቆጡት አልችልም። እንግሊዝኛ ብቻ ነው የምችለው። እንግሊዝኛ በደንብ ኮሚኒኬት ማድረግ እችላለሁ። ምንም ችግር የለብኝም ነበር። የሄድኩባቸው ሰዎች ደግሞ አረብኛና ፈረንሳይኛ ነው እንጂ እንግሊዝኛ የሚናገሩት በጣም የተወሰኑ ሰዎች ናቸው። ያ ራሱ ለኔ በጣም ከባድ ነበር የነበረው። በአጋጣሚ ድርጅቱን የሚያንቀሳቀሰው ሱዳናዊ ስለነበረ ልክ በቃ እሱ ጋር የኛ ልጆች ሊቀጠሩ ሲመጡ አራተኛም ልሁን ሶስተኛም ልሁን ሁለተኛ የትም ልሁን ብቻ ያስጠራኛል በሬዲዮ ና ብሎ ይለኛል። ለምን ይመስላችኋል የሚጠራኝ? አይደለም እኔ የምሰራበት አንድ ፍሎር አለ፣ የተሰጠኝ ክፍል አለ። ያንን ክፍል ብቻ ነው የምሰራው። ልብስ ቤት ነው፣ ትልቅ ልብስ ቤት ነው። አሽቲ የሚባል ምናልባት ካወቃችሁ። ያስጠራኝና ታች ግራውንድ ወደ ታች ማይነስ1 ነው። እዛ ያስጠራኝና ቁጭ በል ይለኛል። እሺ ብዬ ቁጭ አልኩት። እሱ እንግሊዝኛ ትንሽ ይችላል። አይ ቁጭ አደረገኝና ከልጅቷ ጋር ያወራል በአረብኛ። ምን እንደሚላት አላውቅም። በጣም የሚገርማችሁ ምን እንደሚላት ታውቃላችሁ? ልጅቷ አያችሁ የሀገራችሁን ልጅ ቀጥሬ እያሰራው ነው ብሎ ነው የሚላቸው። ሌላ ለምንም አይደለም የሚጠራ ለልጆቹ ሊያሳየኝ ብቻ። እንግዲህ በዚህ እሱ ጋር አንድ 4 ወር ነው ምናምን ሰራሁኝ። በአጋጣሚ እዛም ትንሽ የስራ ሁኔታ አልመች ስለነበረኝ ወደ ስቶር ላከኝ፣ ጀለዲብ አካባቢ የሚባል ማለት ነው። እዛም ትንሽ በጣም ስራው ከባድ ነው። ምክንያቱም ሸክም ነው የነበረው። እዛ በጣም ትልልቅ ካርቶኖች፣ ብረታ ብረቶች ምናምን ብዙ ነገሮች ነው የነበሩት እና ሸክሙ ስለነበረ እኔ አስጠላኝ፣ መስራት አልቻልኩኝም። እዛው እያለሁኝ በአጋጣሚ አንድ የሆነች ልጅ ማቃት ልጅ ነበረች። አሁን እንኳን ሳውዝ አፍሪካ ነው ምናምን ሄዳለች ይመስለኛል። ከዛ መጣ አናገርኳት። በቃ ስራውም እየከበደኝ ነውና ስራዎች ከሰማሽ ቀለል ያለ ነገር ስላት፣ እሷ በአጋጣሚ አንድ የኮንስትራክሽን ካምፓኒ ልክ እንደ ሚድሮክ አይነት ትልቅ ድርጅት ነው እዛ አገኘችና እዛ አስቀጠረች። እንግዲህ በዚህ ባለፍኩባቸው ጊዜያቶች እንዳልኳቸው ብዙ ሰዎች የመተዋወቅ እድል አግኝቻለሁ። ወንዶቹ ብንቆጠር ሊባኖስ ውስጥ 200 ማክሲመም 200 አንሞላ። በዛን ጊዜ 200ም አይሞላም አጠቃላይ እዛ ሀገር ውስጥ ያለው ወንድ ኢትዮጵያዊ ማለት ነው። ሴቱ ግን ኦልሞስት እኔ ከወጣው በኋላ ከዛን ጊዜ በኋላ እንትኑ ሲገመት ከ400 እስከ 450 ሺህ ኢትዮጵያውያን እዛ ሊባኖስ ውስጥ የሚኖሩ ኢትዮጵያውያኖች ነበር። እና በጣም ትንሽ ከመሆናችን የተነሳ ሴቶቹ ሲያዩ ወንዶቹን ሲያዩ በጣም ኤክሳይትድ ነው የሚሆኑት። በጣም ነው ደስ የሚላቸው። ከኛ ስራውን ቢቀር ከኛ ጋር ቆመው ለማውራት በጣም ፍላጎት አላቸው። እና በዚህ የተነሳ ብዙ ልጆች ለመተዋወቅ ችያለሁ። ከዛ በኋላ ግን ምንድነው የሆነው? ራሄል ዘገየን ምናልባት ታውቋት ትችላላችሁ። ከሷ ጋር የመተዋወቅ እድል አገኘሁኝ። አንድ የሆነ ቤይሩት የሚል ቤይሩት ሳይሆን አክቹአሊ ሻውቲንግ ዊዛውት ሊስነር ይሄ ሰሚ አጣ ጩኸት የሚል ፊልም እያዘጋጀች ስለነበረ እዛ ላይ የሚሰራላት አንድ ክሪው ወንድ ትፈልግ ነበርና ከሷ ጋር ተገናኘን። ያቺ አጋጣሚ ነች እንግዲህ ብዙ ሰው እንዳቀና ያ ወንድሜ እንዳለውም ምንድነው በጎ ፈቃደኛ ሆኜ እንዳገለግል እድሉን የፈጠረችልኝ። እዛ ሀገር መስዋዕት የሚባል የሆነ ግሩፕ አለን። እዛ ግሩፕ ውስጥ እንድገባና ያን ግሩፕ አክቹአሊ እንድገባ ሳይሆን እንዲመሰረትና እንዲንቀሳቀስ ካደረጉት ውስጥ አንዱ እንደሆነ የፈጠረልኝ እድል ነው። ከዛ በኋላ ግን ፊልሙን መስራት ጀመርን። በተለያዩ ቦታዎች እየሄድን እዛ ሀገር ላይ ባሉ ትልልቅ ቦታዎች የሃይማኖት ተቋማት፣
ይሄ የትምህርት ተቋማት ዩኒቨርሲቲዎች ምናምን ስብሰባ የሚያደርጉባቸው ቦታዎች እየሄድን የራሳቸውን ዜጎች እየሰበሰብን በአረብኛ ያው ሸምድጄ ነው ቋንቋውን ሳይሆን ሸምድጄው በአረብኛ የሚባለውን በአረብኛ እያለን በአማርኛ የሚባለውን በአማርኛ እያለን አንድ የመድረክ ላይ አጭር ትወና ሰርተናል እና ሙሉ ፊልሙም ተሰርቶለታል። በዚህ አጋጣሚ ነው እንግዲህ በዛ አገር ላይ ያለው ኢትዮጵያውያን እህቶቻችን እየደረሰባቸው ያለውን ችግር ማየት የቻልኩት። ለመጀመሪያ ጊዜ የሆነ ድሮ ታስታውሱ ከሆነ ጽጌረዳ ምናምን የሚባሉ መጽሔቶች ነበሩ። ከዚህ እዛ ሀገር እየሄዱ ሰዎች እየገዙ የሚያነቧቸው መጽሐፎች አሁንም አሉ ይመስለኛል የተወሰኑ። እነዛ መጽሐፍ ላይ አንዱ አምተውልኝ አነበብኩት። የሆነ ቦታ እኔ የማላውቀው ቦታ እጅግ በጣም ብዙ ኢትዮጵያኖች በሳምባ በሽተኛ ሆነው የሚጠይቃቸው አጥተው በወርም ይሁን በሁለት ወር ሄዶ የሚያያቸው ሰው አጥተው በጣም ችግር ላይ እንደሆኑ ሰማሁ። ሆስፒታል ነው፣ በነፃ የሚታከሙበት ሆስፒታል ነው። ችግሩ ግን ሆስፒታሉ እነዚህን ልጆች ለመመገብ ወይም ከህመማቸው ጋር እንዲያገግሙ ሊያግዛቸው የሚችለው ምግብ ግን ሊያቀርብላቸው የሚችልበት አቅም የለውም። የሚያቀርብላቸው ምግብ በሽታቸው በቶሎ እንዲያገግሙ የሚያደርጋቸውን አልነበረም እና በዚህ ምክንያት ችግር ላይ መሆናቸውን የሚገልጽ አነበብኩኝ ማለት ነው። በአጋጣሚ ግን ከኔ ጋር የነበሩ ልጆች የተወሰኑት ያውቃሉ፣ ረጅም ዕድሜ ስለኖሩ። ምንድን ነው ያደረግነው ግን አናገርኳቸው። እንደዚህ አይነት ነገር አለ ነው አውቀዋለሁ አለች ራሄል አንዳንድ ጊዜ ስለምትሄድ። ከዛ ከእሷ ጋር ተያይዘን ሄድን። ቦታው ከኔ ካለሁበት ኦልሞስት የ1 ሰዓት ከ40 ደቂቃ ምናምን አካባቢ ይሆናል ርቀቱ። እዛ ቦታ ላይ ስንደርስ ግን ልክ እንደተባለው አክቹዋሊ እንደተባለው ባይሆንም እጅግ በጣም ብዙ ልጆች አንድ ክፍል ውስጥ 4 ምናምን ሆነው የሳምባ በሽተኞች የሚታከሙበት ግን በችግር ውስጥ ያሉበት ሁኔታ አየን ማለት ነው። ይሄ ለመጀመሪያ ጊዜ ያየሁትን ነው የምነግራቸው። ከዛ በኋላ ግን ምንድን ማድረግ የጀመርነው እኛ እዚህ ፊልሙ ላይ የተሳተፍነው ልጆች 15 አንሆን። 15ታችን ግን በየወሩ እያዋጣ እነዚህ ልጆች መጠየቅ ጀመረ። በሂደት አመት ከምናምን የቆየው ስልጠናውና ይሄ አጭር ተውኔቱ በመድረክ ላይ በሂደት በዚህ አመት ውስጥ ግን የግድ ሌሎች ሰዎችን ሰብስበን እነዚህ ልጆች መርዳት እንዳለብን ተሰማን። በጣም የሚያሳዝነው ከዚህ የሚሄዱት ልጆች መንገድ ላይ እናገኛቸዋለን። መንገድ ላይ የምናገኛቸው ቅድም ወንድሜ ሲለው እንደነበር እናንተም ስትናገሩት ይሄ ያልተማሩ ልጆች ወይ ከገጠራማው ክፍል የመጡ ልጆች ስለሆኑ በጣም በአጭር ጊዜ ውስጥ ነበረ 15 ቀን 20 ቀን ውስጥ ራሳቸው ሊናቸውን ስተው መንገድ ላይ ይወጣሉ። መንገድ ላይ ሲወጡ ደግሞ ዝም ብለው መንገድ ላይ እያወሩ መሄድ አይደለም፣ ልብሳቸውን አውልቀው ራቁታቸውን መለመላቸውን ነው የሚሄዱት። እነዚህ ልጆች ከመንገድ ላይ አፍሰን በትግል በድብደባ እየተደበደብን ሆስፒታል መውሰድ ግዴታችን ነው። ማንም አይመጣልንም። ቀይ መስቀል ልጅቷ ፈቃደኛ ካልሆነች ከመንገድ ላይ ይዟት መኪና ውስጥ አያስገባትም፣ ህጉ ስለማይፈቅድላቸው ማለት። በዚህ የተነሳ በየቀኑ የምንሰማቸው በየቀኑ የምናያቸው ነገሮች የምንሞተው እኛ ነን፣ ራሳችንን የምናጠፋው እኛ ነን፣ ከህንፃ ላይ የምንወረወረው እኛ ነን። ማአት ነገሮች ልነግራችሁ ይችላሉ። ከዛ አገር ተመልሰን እዛ ሀገር የማይድን በሽታ ኖራቸው እዚህ ሀገር ገብተው በሳምንታቸው በ15 ቀናቸው ከሚሞቱ ውስጥ ከፍተኛውን ቁጥር ያዝነው እኛ ነን። ይሄ ሁሉ የሚሆነው ለምንድን ነው? ለመስራት ለመለወጥ ካለን ፍላጎት የተነሳ ነው። እህቶቻችን በሽተኛ የሚሆኑበትን ምክንያት ምንድን ነው? በጣም ራሳቸውን አጋልጠው ለስራው ስለሚሰጡት ነው። ኬሚካሎቹን የሚጠቀሙበትን መንገድ ካለማወቃቸው የተነሳ ማለት ነው። እጅግ በጣም ብዙ ልጆች ህይወታቸውን አጥተዋል። ሀገራቸው ላይ ተመልሰው ተደባደበን እኛ ነው። ሌሎች በጣም የሚያስጠሉ ነገሮችን ብንሰራ እኛ ነን፣ ከመብዛታችን የተነሳ። ሌሎች ሰርተው መልካችን ስለሚመሳሰል ነገሩ የሚለጠፈው እኛ ላይ ነው። ሀበሽዬ የሚለው ስም ለሁሉም ለካሜሩኑም፣ ለጋናውም፣ ለኬንያውም ለምኑም የተሰጠ ስም ነው ስለማያውቋቸው ማለት ነው። እኛን ብቻ ስለሚያውቁ እና በዚህ የተነሳ የየቀኑ ችግራቸው የየዕለቱ ችግራችን የየዕለቱ የእህቶቻችን ችግር እኛን እዛ ውስጥ እንድንገባ አደረገንና ትልቅ ማህበር መስርተን እነዚህ ልጆች መርዳት አለብን በሚል እንቅስቃሴ ጀመረና ያንን ስራ መስራት ጀመርን። በዛ ውስጥ ብዙ ችግሮች ነበሩ። እኔ 13 ዓመት እዛ ስኖር ምን አመጣሃል፣ ምን አግኝታል፣ ምን ቀይረሃል ብትሉኝ የሚታይ ነገር የለኝም። እናንተም እርግጠኛ ሆኜ እነግራችኋለሁ። ሄዳችሁ የመጣችሁትም ሆነ ያልሄዳችሁ ጎረቤታችሁ 10 ዓመት 5 ዓመት 6 ዓመት የቆየች ልጅ የቤቷን ኮርኒስ ከመቀየርና የቤቱን ሶፋ ከመቀየር ማክሲመም በር ላይ ያለውን ይሄን ብረት በር ከመቀየር በዘለለ ቀጣይ ህይወቷ እንዲስተካከል ያደረገችው ነገር ምን አለ? ቅድም እህቶቻችን ስታነሱት ነበር። እዛ ሄዳችሁ ያላችሁን የሰራችሁትን በሙሉ ነው የምትልኩት። ለራሳችሁ ለነጋችሁ የምታስቡት ነገር ስለሌለ ማለት የተፈጠረው ነገር እዛም እየተፈጠረ የነበረው ነገር ይሄ ነው። እጅግ በጣም ብዙ ልጆች
እንደውም የሆነ ወቅት ላይ የምታውቁ ከሆነ የሞቱ ቁጥር በሳምንት 2 ኢትዮጵያውያን ይሞቱ ነበር። በሳምንት 2 ኢትዮጵያውያን። ከዛ ውጪ ራሳቸውን እየሳቱ እያበዱ መንገድ ላይ የምናገኛቸው ልጆች በከፍተኛ ሁኔታ የችግሩ መንስኤ የነበረው የሰሩበትን 3 ዓመት 4 ዓመት የሰሩበትን ብር አንድ አሰሪ ሳይከፍላቸው በዛው እየቀረ እያባረራቸው፣ 2 ወደ ቤተሰቦቻቸው ልከው ቤተሰቦቻቸው ለትራንስፖርት ለመመለሻ ትራንስፖርት እንኳን እንዳይተርፋቸው አድርገው ስለጨረሱ